የሮማን ነገር የሚከብድ አይደለም። ያው ዝርያም ስለሆነች ዝም ያው ብላ ካንተ ጋር ትላለች። ፎንቃ ስላለብኝ ንዴት ሳይ ንዴት ያ ፎንቃ እያገረሸብኝ ሮሚ እንዴት ነው ዝም አልሽኝ? ያላየሽኝም ማለት ነው እንዴ? ላስለፍኩ አሁን ጾም ሲፈታ አንተንማ እንዴት ሰው ዮኒ የቬጋስ ጓደኛ እኮ ነው። በጣም ጓደኛው ነው የቬጋስ። ኖ እንዴዶ ነበር በቃ የሱ ተሳክቶለታል፣ አልተነካም። አረ ቬጋስንማ ዮኒ ግን እኔ አልታየዋቸውም። አልተነካውም። አንተማ ህንዷ ደብቃለች። አሁን ፊራ ተመልሳ ይችላል እንዳትመጣብኝ ይጸለይልኝ የሚመስለኝ። ግን አንድ ነገር ልንገርሽ፣ ይኸውልሽ ጥሩ ነው ሮሚ ልንገርሽ፣ ሶሻል ሚዲያ ላይ የቆየው ሰው ነኝ። እያንዳንዱ ነገር ብዙ ጊዜ በማየት እንትን እምልህ ያንቺ ብዙ ሰው ኢትዮጵያ ገብተሽ ያሁኑን አይደለም በፊት በሀገር ጉዳይ ምናምን ማትደራደር ይለሽ አሁንም አውቃለሁ። ግን የማይረቡ ሰዎች ጋር ባትመላለሽ ደስ ይላል። አንደኛ። ሁለተኛ በአንቺ ጉዳይ አንቺን ተናግረውሽ ከሆነ እርገጭ፣ ካልተናገሩሽ ይለፍልፉ። ይሄን መኝ እውነቱን ካልተናገሩሽ የፈለጉትን ይቀባጥሩ፣ መብት አላቸው። በዚህ የምታምኝ ሴት ነበርሽ። አሁን እሱ ማንነት የት ሄደ? እሱ ነበርሽ እኮ አንቺ። ወያኔ ሆነ ኦነግ ሆነ ምን ሆነ ተናግረሽ አታውቂም። ፎከስ አድርገሽ የምትሰሪው የነበረው ስለ ሀገርሽ ጉዳይ ነው እኔ እስከማውቀው እንጂ አንቺን ካልተናገሩ የመለሽለት ሰው እኔ እግዚአብሔር ምስክር ሮማንን አላውቅም። አሁን በሰው ጉዳይ ነው የምትጋደለው፣ በሰው ጉዳይ አዶ ነዋ። እኔ ካልደረሱብኝ ባናቱ ይተከል አልሰማም። ስከፍትና ስትገባ ያ ሰው አንተ ቤት ወይ የሆነ ቤት ሊያሰድቡ ሲገቡ ይገባሉ፣ ያሰድቡሃል። አብረ ምንም አይመስልም ሰው እንትን ትላለህ። አሁን በተረዳሁት በቀደም እንኳን ምንም ብጣላት ጂጂክያን አንድ ልጅ ከጂጂካ ተጣልታል መጣችና እኔ ስገባ አይቻት አላቅም፣ ተንደርድራ ገባች። ከዛ ሳራ ገብታ የጣሊያኗ ሮማን ይች ልጅ ጂጂክያን ገብታ ወድሻለሁ አፈቅርሻለሁ የምትል ልጅ ናት። አንቺ ቤት ገብታ ልሰድባል፣ በራስሽ ከጂጂክያ ተጣይ፣ በእሷ ኬዝ ግን እንዳትጣይ አስወንጫታለች። አይሲን እኔ ሳራንም ስለማከብራት ኦኬ ነይ ውጪ እኔ አልፈልግም ብዬ አስወጣዋል ልጅቷን ማለት ነው። አንዳንድ ጊዜ ኦፍኮርስ ሰው ይጠቀምብሃል፣ ምንም ጥርጥር የለውም። ለዚህ ነው እኔ ብቻዬን የምልሰው። ገብቶሻል? እኔ ስልስ ለብቻዬ የሆነበት ምክንያት ለዛ ነው። ለምን ነገ መታረቃል። አሁን ለምሳሌ እኔን ከሰው ጋር አድርጌ ብልስ ገብቶሻል? እኔ ከዛ ሰው ጋር ብታረቅ ያ ሰው ብቻውን ይቀራል። ለእኔ ብሎ ተጣልታ ወይ ተጣልቶ ለምን ብዬ ያንን ሰው ላሳቅም? የራሴ ችግር በራሴ ነው እና አብረውሽ የሚገቡ ሰዎች በአንቺ በምትናገሪው ላይ ባይገቡ ጥሩ ነው ብዬ አስባለሁ። ወደ ገደለው ጉዳይ ስንገባ የአንቺ ጉዳይ ጾም ላይ ነኝ ይቅርታ ብያለሁ ካልሽ ይቅርታሽን እግዚአብሔር ይቀበል። እኔ ጣጣ የለኝም። ለምን ካልኩሽ ቤተሰብ አትነኪም። ወደ ፊራ ልምጣ፣ ልቀጥቅጠው። እሺ በእውነት ልቀጥቅጠው። ለምን መሰላችሁ? ይቅርታ ግን ጫጉላ ላይ ነኝ። አልሰማ ላዳምጥ ጫጉላ ላይ ነኝ። ብዙ ባትጨቀጭቁኝ ማለት እኔማ አልፋታም። ይችን አጋጣሚ አግኝቻለሁ። ትለበለበዋል። ምን ብያል? ገናም ስትመጣ በመሀል ላይም በምን ላይም ምን ስል ነበር? ዘግባቸው። ሶሻል ሚዲያ ላይ ብዙ ጊዜ እናገራለሁ። ያው ገና ስመጣ እንግዲህ ከዛ በተረፈ ግን እኔ ሌላ የሰማሁት እኔ ዮኒን አንድም ቀን ሰው ተናገርልኝ ብዬ አላውቅም። እንዲሁ ሰው ለእኔ ካለው መውደድ የተነሳ አሁን አብርሽም እዚህ ጋር ብላቴ ነው ይናገራል፣ ሮሚም ትናገራለች። ስለ እኔ ስትጨቃጨቅ ነበረ እና እኔ ብዬ ሳይሆን ሰው እናንተን ቀርቦ ሲያያችሁ እኔ በነገራችን ላይ ራሴን ማድረቄ ሳይሆን ሰው ከቀረበኝ በኋላ ማንም ሰው ፍራውል እንዲህ ነው ብሎ ሊናገር አይችልም። ምክንያቱም እኔ እግዚአብሔር ጋር ያየሁትን ፍቅር ነው ለሰዎች አፕላይ ማድረገው። በቃ እግዚአብሔር ጋር ያየሁትን ፍቅር ለሰዎች አፕላይ ያደርጋለሁ። ከዛ በተረፈ ግን እንትን አይደለም እና ዮኒ ያው መክሮኛል። ሶሻል ሚዲያ ላይ ስትመጣ እንደዚህ ይሄ መሰደብ እንዳለ እነዚህ ነገሮች እንዳሉ
እንደገናም ደግሞ ያው እኔ አንድ ለተወሰነ ጊዜ እስቲ አቆምና እርዳታውን ጊዜ ውሰድና ራስ ጊዜ ወስደ ብሬክ ወስደ አይተ ጊዜ ወስደ ተመለስ ምናምን ይለኛል። እንደ ወንድም እነዚህ ነገሮች ነው የሚለኝ። ሌላ የተለየ ነገር የሚለኝ ነገር የለም። ግን እኔ እግዚአብሔር የተመሰገነ ይሁን ከሁሉ በላይ ልቤም እጄም ንጹህ ነው። አንደበቴም እጄም ልቤም ንጹህ ነው። ስለዚህ የሆነ ገንዘብ ወስዶ ክዷል፣ እንደዚህ አድርገዋል፣ ሴቶች አስረግዞ ጠፍተዋል፣ ደፍሯል፣ እንደዚህ ብሏል የሚለኝ የለም። ወልዶ ክዷል የሚለኝ የለም። ከ18 ዓመት ልጅ ወልዶ ቤት አስቀምጦ ጠፍቷል የሚለኝ የለም። የሆነ አትሳቅ ሮሚ ጋር ቢደርስ ያስባል። በቃ ቅጥቀጣው ታየኝ። ሮሚ የሆነች ልጅ ግን በእድሜ አብሮ አድሬያለሁ አርግዣለሁ ያለች እኔ ጋር የመጣች ነበር። እኔ ለምን አየሹ ብዬ መልሻት ነው እንጂ በእድሜ አይቼው አብረን አድረን አርግዤ 6 ወር ነኝ ፊራን አናግሪልኝ ብላ ያምሻል እንዴ ብዬ አባርሪያት ነው። በዚህ አጋጣሚ እንዲህ አይነት እንኳን ቢመጣ ሰርፕራይዝ እንዳትሆን። በህልማቸው ሊያዩ ይችላሉ። ምንም ማድረግ አይቻልም። ዋናው አንተ እስካልተነካ ያውን አበሻ ባዋራው ማለት ነው። አው በህልሙ አይቼ አርግዣለሁ የሚል ችክ ራሱ መምጣት ጀምረዋል። አንተ ዋናው በራስ የምትተማመነ አበሻ ያው እንደውም ብለስ አረጉ ለመሰለ ሰተ ሲናገሩ ባላደረከው ቢያነሱ እግዚአብሔር ሞር ከፍ ያደርጋል። ላንተ ቆይ ሐሳቡን ይጨርስ ነው ሚሻን ሐሳቡን ይጨርስ። በዚህ አጋጣሚ እንደዚህ አይነት አረገዝኩ የሚሉ ስለሚመጡ ብዬ ነው። እያሳሰበሽ ነው እና ልክ ነው። እንደዛ የሚል የለም። አሁን ለምሳሌ እኔ አሁን በታማሁት ልጅ መታማቴ እንደውም ሳያት ልጅቷን ልቤ የሆነ ድንግጥ አለ። ሌላ ነገር ቢያመጡስ ኖሮ ምናምን ብዬ አየዋት ካላሳየኝ ነፍስ አየዋትና እቺ ልጅማ በቃ ጥሩ ነች ማለት ነው። ከዛ ሳይ ደግሞ ምንም ገና ምንም በዙሪያ ምንም ነገር የለም። አይሁን በቃ ብዬ እግዚአብሔር ይስጣት ብዬ ባረኳት። ያጨችኝን ልጅ በነገራችን ላይ እግዚአብሔር ዘመኗን ይባርከው፣ ህይወቷን ይባርክ፣ ቤቷ ጥሩ ነገር ስለተመኘችልህ ተቀበል። ይህን ተቀበል ብራዘር። በጣም በቃ እኔ በእውነት ባረኳት። ታውቃለህ ልጆቿን ያሳድግላት፣ እግዚአብሔር ይባርካት፣ ዘመኗ ቤቷ ይባረክ ብዬ ሳያስቡት ጥሩ ነገር ይመርቃሉ አንዳንዶቹ። አይ ደስ ያለኝ ደግሞ ብር የለውም ሲሉ ነበር። ሱቋን ሁሉ አስፍቶ ትልቅ ሱቅ አረገላት አሉ። ብሩኬት አሞቅ አርገው ኖ ያንሳታል። ሱቅ ሌላም ያንሳል። ሱቁ እንኳ ያንሳል። በእውነት ያንሳል። አይ እውነት ያርገው በእውነት። አዎ ለእሷ ያንሳል። ጨምር ያንሳል። እንትን ላርገው ዝም ብዬ የሆነ ህንፃ ነገር እየፈለግኩ ነው። የሚሸጥ ካለ ህንፃ ፈልግና ልቀቅባት። ምን አባቱ ጸባዩን ብታዩት ደግሞ የበለጠ ትመሰክሩላታላችሁ። በቃ ከፊራ ማለት የለብሽም። ሰምተሽኛል ሊንዚ ወፍ አታልፊ። በዚህ አጋጣሚ ወሬው ያላማረው ምን እንደሆነ ታውቃለህ? ከአንተ መስጠት ጋር ለልጅቷ ትንሽ ሱቅ የነበራትን አተለቃት የሚለው በጣም ነው የሚያስቀው። ለምን እውነት ያንተ እንዴ ገንዘብ የለም አይደል? እንዴ ባለቤት መሆን ሲገባት ሱቁ ትንሽ ነበረ አሰፋችሁ የሚለው በጣም ያስቃል። እሱ ነው እኔ ስለዚህ ስሙ አሰፋ ደጀኔ ሆና ከፍራ ከፍራው ልትጫ አሰፋ ደጀኔ ምናምን አሰፋ ደባልቀው ምናምን ይሁን ስሙ። እንዴ እስቲ ታፕታፑን 1 ሚሊዮን አድርጉልን እስቲ ዛሬ ደው አንዴ አቃጥሉልኝ። 1 ሚሊዮን አድርጉልን። ታፕታፑን 3600 ሰዋል። 1 ሚሊዮን አድርጉልን። እዚህ ሚዲያ ላይ እንዴት አላየኋትም እኮ ነው ያልኩት። ልላስበት ገና አላስኩትም። ቡካዬ ነገር አትፈልግኝ አስጨርሼ ልልሰው ነው። አይ ዮኒዬ ሽምግልና አሁን በቅርቡ ለፋሲክ ለዳግማ ትንሳኤ እንሄዳለን እኛ ግድ በቃ ዳላክዬ ይሄን ነገር ካላረግን ሞተናል። የታማው አለበት እሱ ዘፈና ሁሉም አውቃለሁ። ታምቼብሻለሁ እኔ ነኝ ታምቼብሽ የሚል ማሰራበት የታማውብሽ የሚለው ሩዋንዳ ነው እንዴ? ከታማውብሽማ ላይቀር ሌላ ሮሚን ግልጽ እንዳረግላት አንድ ከቴዲ አፍሮ ጋር የተገናኘ ሳያለችው የዛኔ ከምን አንጻር መሰለሽ ሮሚዬ
እስቲ ንገረኝ። እሱን አንደርማይን በነገራችን ላይ ጓደኛዬ ነው። እሱን ፐርሰናሊ አግኝተሽ ብትጠይቂው በታሰረበት ጊዜ ጓደኛዬ ነው እና ከምን አንጻር ነው ፍሬንድሊ ማለት አንዳንድ ጊዜ የሆነ ገቢ ማሰባሰብ ላይ እከሌ እንደዚህ ካደረገ እጨምራለሁ ብለሽ ሞር እንዲሰበሰብላቸው ከመፈለግ ነው። ሞር እንዲሰበሰብላቸው ስላየው ነው። በዚህ አጋጣሚ ክሊር ስላረክልኝ አመሰግናለሁ። ቴዲ እንደዚህ ቢያደርግ እኔ እንደዚህ ያደርግ ከዛ ሌሎችም ሰዎች ይሄ እኮ እንትና ጋር ሲስተርሽ ጋር ጊዜሽ ጋር እኮ ነበረ እንደዚህ እናደርግ ነበር ድሮ። አንተ 100 ስታደርግ እሱ 150 ካደረገ 200 አደርጋለሁ። ሌሎችም ሰምተው እንዲቀላቀሉ ሀሳቡ ደግሞ አድርጎ ነው እንዳትረሱ። እቺን ነገር ክሊር አድርጎ ነው ሳያደርግ አይደለም። ስንት ነው በዛ ጊዜ የሰጠው? 1 ነጥብ ስንት ነበረ? 1 ሚሊዮን 250 ሺህ ነው። 1 ሚሊዮን 500 ሺህ። ለምን እንደዛ እንዳልኩ ታውቃለህ? ለእንትና ወጥቶ ወንድማችን ማስተር አብነት ለማስተር አብነት 500 ሺህ ልካል። ረስተዋል። 1 ነጥብ 500 ሺህ ነው ይዛን የላከው። 1 ሚሊዮን 500 ሺህ ነው የላከው። ማስተር አብነትን ጠይቁት። እኔ ከዋሸው እኔ ምስክር ነኝ። ወጥቶ ማስተር አብነት ቪዲዮ ሰርቷል በሱ። ሌላ ምለው ምንድን ነው፣ በመጀመሪያ እንኳን ሀብታም ሆኖ እንደዚሁ ብታዩት ሬጉላር ሰው ሆኖ ጉራ ሳይሆን እመቤቴን ጓደኛዬ ገለመሌ ስለሆነ አይደለም፣ ማንንም መጥበስ ይችላል። ጸባይ ያለው ጨዋ ልጅ ነው፣ የተረጋጋ ነው፣ ንግግር ይችላል። ለሴት ልጅ የምትፈልገው ማንነት አለው ፊራ። ስለዚህ ሊንዚን አይደለም ማንንም መጥበስ የሚችልበት አቅም አለው። ተግባባን? የምትንቁት አይነት ሰው አይደለም። ሶሻል ሚዲያ ላይ ክፉ የሚናገር ልጅ አይደለም። እግዚአብሔርን አመስጋኝ ነው። ከዛ በኋላ ባለችው ያግዛል። ዲስ ኢዝ ኢት። ሶሻል ሚዲያ ላይ ግቡና የፍራውልን ሌላ ነገር አምጡ። ብሪንግ እኔ እንደውም ፊራ ምን እንደመሰለኝ ታውቃለህ? እግዚአብሔርን ልጅቷ መጀመሪያ ከጀርባ ነበር ያየኋትና ፎቶውን ሲለቁ ቤዛ የኛ መስሎኝ እንዴት ደስ እንዳለኝ ወይዘዌ እንሄዳለን። ኔክስት ላይ ያው ስንሄድ እንትን ይባላል እኮ ልንሄድ ነው። ቤት ተገዝቷል። ሰው ከአንድም 3 ቤት ስለገዛ ልንሄድ ተጠርተናል። ሙሉ ፋሚሊው መልካሜንም ሙሉ ያለን እህቶቼንም ጭምር ተጋብዘናል ዱባይ። በዚሁ አጋጣሚ ልናገር ነገር አታስፈልግም። በመድኃኒዓለም ዱባይ ነጅሰውታል። ዮኒ በእውነት አልነጀሱኝም። ዱባይ ኖ ወሬው ድብልቅልቅ የወጣው መጀመሪያ የተናደዱበትን ነገር ልንገርህ። እኔ እስከ ስለማቅ ነው። እኔን ከሀገር መውጣት አይችልም ሲሉ ነበር። ኤግዛክትሊ ላታ ያወሩትን ማለት ነው። እኔ ቀድሞ ነው የነገረኝ ዱባይ እንደሚሄድ ከዛ ቻይና እንደሚሄድ አንዳንድ ነገሮች እንደሚያደርግ ሂ ቶክ ቱ ሚ። እኔ በሄድ ምን ይላሉ? ፊራ ከፍሎለት ነው ሄደው ተብዬ እንደለመደው እቀጠቀጣል። የስራው ባህሪ ፊራ ነው የከፈለለት። ሌዮኒ ማኛ ይህ መናጤ ተብዬ እላሳለሁ። ምን ቦታኝ ይሄድ ራሱ ሌላ ጊዜ አብረን እንሄዳለን። የጓደኝነት ማለት ምንም ነገር ስም አለኝ። ስለዚህ ከዛ ፕሮግራም አድርጎ ነበረ እንደሚሄድ ቀድሞ ነግሮኛል። እመቤቴ ነግሮኛል። ዮኒ ባይመቸን እኮ ቤት ገዝተን አንመጣም ነበር። እዛ እኮ ቤት ገዝተን ነው የመጣነው። ያ ገባኝ። ልነግርህ ነው የሆነው ዱባይ ላይ ሲሄድ ጩኸቱ የተጀመረው መጀመሪያ የዋሹ ሰዎች ነበሩ። ምን አይነት ውሸት? ፍራኦል ኢቲቻ ከሀገር መውጣት አይችልም፣ ወረቀት የለውም ተብሏል። ዋሽቻለሁ? አይችልም፣ ጨርሶ መሄድ አይችልም ተብሎ ሲረገጥ የነበረ እሱ ተነቃባቸው፣ ወጣ። ውሸት እንደሆነ ታወቀ። እኔንም ሲያደርጉት ስለነበረ ነው የምነግርህ። ከዛ ደግሞ እዛ ቦታ ላይ ሰው አጋኑ ቀውጥ ያደረገው የሆነ ልጅ መጥቶ 10 ሺህ የሚከፈልበት ምናምን ብሎ ሯን አደረገው ልጁ። ከዛ መበሳጨት ጀመሩ። ለምን 1 ሚሊዮን አይሆንም? ለምን ይደነግጣሉ? ለምን ያለቅሳሉ? ለምን ይቀናሉ? $10,000 አይደለ? እዚህ ላይ ስንት አጥፍቷል ፊራ? $10,000 ያንሳል? ስንት ነው ያጠፋው? እስቲ እኔ ቱ ቢ ኦነስት ፐር ናይት $10,000 አልከፍልም። ያን ነው ብትከፍልስ? ቆይ አልከፈልክም። ኦኬ ብትከፍልስ ለ$10,000 ታንሳለ ወይ ነው
እኛ አላንስም ግን ሳውራ ነው $10,000 የሚከፈልበት እሱ ኬት መጥቶ ነው የወጣው? ፊራ እሱን ለማብለህ ነው። አንድ ናይት 10,000 ከፈልኩ አለ። አላለም ልጁ ነው ያለው። ኢንተርቪው የሚያደርገው እኮ ነው ያለው። ኢንተርቪው የሚያደርገው ልጅ ምን እንዳለ ልንገርሽ። ለዚህ እኮ ነው አንዳንዴ የራስሽ የሆኑ ሰዎች ለሆነ ሊያጠቋቸው ሲፈልጉ ማዳመጥ ጥሩ ነው። እኔ አዳመጥኩኝ። ልጁ መጣ። ይሄ ፊራ እንዴት ነው በቀን $10,000 ፐር ናይት የሚወጣበት ቦታ ነው የመጣው፣ ብዙ ነገር እንደምታወጣ እናውቃለን፣ ሰላም ነው ምናምን ብሎ ወከበው። እሺ ብሎ ምናምን ነገር ሄደ። ምንም የሚያውቀው ነገር የለም። ልጁ ፖስተው ተቀወጠ ምናምን፣ ሰው ማልቀስ ጀመረ። እኔ 10,000 አይደለም 1 ሚሊዮን ቢወጣ እኔን እስካልነካኝ 2 ቢሊዮን ቢያወጣ ምን አገባኝ? ስድብ የለው ምን የለው። ለምን ማልቀስ ተፈለገ? ምድረ በረንዳ ሲሆን ነው፣ ሌላ ታሪክ የለው። ደሳው ለምን የ1 ሚሊዮን አይሆንም? 1 ብር ሳይሆን 1 ሚሊዮን አይሆንም? ምን አገባን? ዲስይዝተኝ ገባ። ስድብ ከሌለው ካልተናገረኝ ምንም ውስጥ ካልገባ የ1 ሚሊዮን ነው ማድረው ቢል ለምን እኔን ይቆጨኛል? ለምን እኔን አለቅሳለሁ? ለምን እኔ አኮርፋለሁ? ይሄ ነው ችግሩ። አይ የኛ ችግር እግራችንን እየበላን